ሰላም የቻናላችን ተከታታዮች ይህ ፊንፊኔ መልቲ ሚዲያ ነው። ፕሮግራሙ ደግሞ እያፈኑ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ለህዝብ ለሀገር አገልግሎት ሲሰጡ የቆዩ አሁንም እየሰጡ የሚገኙ እንዲሁም ወደፊትም አገልግሎት የሚሰጡ ድርጅቶችን እንዲሁም የሀገር ባለውለታ የነበሩ ግለሰቦችን የት ናችሁ ብለን የምንጠይቅበት ፕሮግራም ነው። እንግዲህ ተከታታዮችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለሁ። እንዲሁም ደግሞ የፊንፊኔ መልቲ ሚዲያ ቤተሰቦች ሐሳብ አስተያየቶቻችሁን እየሰጣችሁን ከኛ ጋር ቆዩ ላለሁ። ዛሬ እንግዲህ ወደ አንድ የህዝብ አገልግሎት ድርጅት ጎራ ብያለሁ። ይህ ድርጅት ምንድነው? ምንስ አይነት አገልግሎት ይሰጣል የሚለውን አብረን ገብተን እንመለከታለን። ተከታተሉኝ። እሺ ተመልካቾቼ አሁን እንደምትመለከቱት ልቡ የእናቶችና የህፃናት እንዲሁም የውስጥ ደዌ የህክምና ማዕከል በር ላይ እገኛለሁ። ይህ ተቋም ምን አገልግሎት ይሰጣል? ምንስ አይነት የህክምና መሳሪያዎች አሏቸው? እንዲሁም ከባለሙያዎቹም ጋር ቆይታ የምናደርግ ይሆናል። እናንተም አብራችሁን ቆዩ። ሰላም ዶክተር። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን ወደ ልቡ የእናቶች የህፃናትና የውስጥ ደዌ ህክምና ማዕከል እንኳን በሰላም መጣሽ። በጣም ስለመጣችሁ በጣም ደስ ብሎናል። እኛም እናመሰግናለን። እንግዲህ ቤታችን ከዚህ ከሪሰፕሽን ይጀምራል። ሪሰፕሽን ደግሞ እንግዳ መቆያ ስፍራ አለው። የክትትል ክፍሎች አሉ። እንደገና ፋርማሲ፣ የድንገተኛ ክፍል አለ፣ የኦፕሬሽን ክፍል አለ፣ የምጥ ክፍል አለ፣ እንደገና የተኝቶ ህክምና ክፍል አለ፣ የጨቅላ ህፃናት ልዩ ህክምና ክፍል አለ። እነዚህ ክፍሎች እንግዲህ በተራ እናሳያቸዋለን ማለት ነው። ስለዚህ አሁን ከየት እንጀምራለን ማለት ነው? ስለዚህ አሁን ከድንገተኛ ክፍል መጀመር እንችላለን። ከድንገተኛ ክፍል። እሺ ተመልካቾቻችን እንግዲህ ልቡ ስፔሻላይዝድ ማዕከል ጉብኝትን ጀምረናል። እናንተም ከኛ ጋር እንድትጎበኙ እንጋብዛችኋለን። እሺ ይሄ የእንግዳ መቆያ ክፍላችን ናቸው። ተቀጥሎ ትሪያጅ የምናረግበት ኤሪያ አለ። ትሪያጅ ማለት የፔሸንቶች መጀመሪያ ልክ ታካሚዎች ሲመጡ መጀመሪያ የቤዚክ የምንለው የመጀመሪያ ምርመራ የምንለው ቫይታል ሳይናቸው የሚወሰድበት ክፍል ነው። እሱ ይወሰድና እንደገና ወደ የሚመረመሩበት ክፍል ይገባሉ ማለት ነው። የተለያየ የምርመራ ክፍል አለ። የአዋቂዎች የእናቶችና የህፃናት የምርመራ ክፍል አለ። እዚህ ትሪያጅ ከተደረጉ በኋላ ሴንተራል ወደ ተመደቡበት ክፍል ወይም ወደሚታዩበት ክፍል ይሄዳሉ። ይቅርታ ግን ዶክተር ስምህን ለተመልካቾች? ዶክተር ሲሳይ ለማ እባላለሁ። የህፃናት ስፔሻሊስት ሐኪም ነኝ። በቃ እሺ እናመሰግናለን ዶክተር። እንግዲህ ክቡራን ተመልካቾቻችን ልቡን እንጎበኛለን ማለት ነው። ገብተን ከኛ ጋር እንድትጎበኙ እንጋብዛችኋለን። በድጋሚ እንኳን ወደ ልቡ የእናቶችና የህፃናት እና የውስጥ ደዌ ስፔሻሊቲ ማዕከል እንኳን ደህና መጣችሁ። ጉብኝታችን ከድንገተኛ ክፍል እንጀምራለን። እሺ ዶክተር። ድንገተኛ ክፍላችን ይሄን ይመስላል። አሁን እዚህ ውስጥ ሁለት አልጋዎች አሉ። ገና ስትሬቸር አለ። ከዛ ውጪ ለኢመርጀንሲ ለሞኒተር የሚጠቅሙ ሞኒተሮች አሉ። እንደገና ደግሞ ኢመርጀንሲ ኪት በድንገተኛ ክፍል የሚያስፈልጉ መድኃኒቶችና የህክምና መሳሪያዎች አሉ። እዚሁ ደግሞ ኢሲጂ ሞኒተር አለ። ኢሲጂ ሞኒተር እንሰራለን። ሰክሽን ማሽን አለ። እንደገና ለኢመርጀንሲ የሚያስፈልጉ ለተለያየ ለቀላል ቀዶ ጥገና፣ ለቁስል ለመስፋት፣ ለተለያየ ነገር የሚያስፈልጉ መሳሪያዎች እዚህ አሉ ማለት ነው። እዚህ ያሉት እንግዲህ ለድንገተኛ ታክመው መሄድም ይችላሉ ማለት ነው። ብዙ ጊዜ ከ6 ሰዓት በላይ ቆይም አንድ ታካሚ ድንገተኛ ክፍል እስከ 6 ሰዓት የሚቆዩትን ነው እዚህ የምናስቀምጠው። ወዲያው ቶሎ ህክምና የሚያስፈልጋቸው ወዲያው ተደርጎላቸውም ደግሞ ሊወጡ የሚችሉትን ነው እዚህ የምናስቀምጠው። ሊተኙም ካሉ ከዚሁ ሊተኙ ይችላሉ ወይ ወደ ቤታቸው ደግሞ ከተሻላቸውና ካገገሙ ወደ ቤታቸው ይሄዳሉ። ካልተሻላቸው ግን ወይም ደግሞ መተኛት የሚያስፈልጋቸው ከሆነ ተኝቶ እንዲታከሙ ይደረጋል። ስትሬቸርም አለ ፔሸንትን ለማንቀሳቀስ እዚህ ወደ ላይም ለመውሰድ ወደ መኝታ ክፍል ለመውሰድ ለተኝቶ ህክምና እና ለተለያየ ኦፕሬሽን ክፍል የሚገባ ከሆነ ከዚህ መውሰድ ይቻላል። እቺ ነገር ምንድነው ያልካት ስሟን ዶክተር? ኢሲጂ ሞኒተር ነው። ምንድነው አገልግሎቱ? የልብ ምታቸውን የሪትማቸውን የምንለይበትን
ጤናማ የሆነ ጤናማ ያልሆነ ብዙ ጊዜ ኮመን ነው እንግዲህ በአብዛኞቹ አዋቂዎች ዘንድ የልብ ህክምና ለክትትልም እንደገና ደግሞ ወዲያው ደግሞ የካርዲያክ አረስት ምናምን ለሚያጋጥማቸው ኦር ለሃርት አታክ ለልብ ድንገተኛ የልብ ህመሞች ለመከታተልም ለማወቅም የሚረዳ ማሽን ነው ማለት ነው። እሱን ይኖረናል ማለት ነው። ሌሎች አድቫንስድ ኬሮች ሌሎች ክፍሎች ላይ አሉ ግን ይሄኛው ኢሲጂ የምንለው ለሞኒተር ለድንገተኛ ክፍል የሚያስፈልግ ማለት ነው። እሺ ዶክተር እናመሰግናለን። ሲቀጥለን ደግሞ የምናየው ትራያጅ ነው የምናየው ይሄ በድንገተኛ ክፍል ታሞ የሚመጡ ቀጥታ በዚህ በኩል ወደ ድንገተኛ ክፍል ይገባሉ። ከዛ ስቴብል ለሆኑ ፔሸንቶች ወይም በጽኑ ላልታመሙ ፔሸንቶች ግን እዚህ ከሪሰፕሽን ላይ ካርድ ያወጡና ከዛ መጥተው እየሄዱ የሚመጡ ማለት ነው። የሚመጡ በራሳቸው የሚመጡ ከፍተኛ ጉዳት ወይም ከፍተኛ ህመም ውስጥ ያልሆኑ በጽኑ ያልታመሙ ከሆኑ የሚመጡና እዚህ ትራያጅ ይደረጋሉ። ትራያጅ ስናደርግ ቤዚካሊ የመጀመሪያ ምርመራ የምንለው ቫይታል ሳይን እንወስዳለን። ልብ ምታቸው፣ አተነፋፈሳቸው፣ ሙቀታቸው፣ የኦክሲጅን የሰውነታቸውን የኦክሲጅን መጠን፣ ግፊታቸውን፣ ኪሎአቸውን እና ሄይታቸውንም ቼክ እናደርጋለን። እዚህ እና ከታዩ በኋላ ለህፃናትም ለትልቅ ሰው እዚህ ይታዩና የምንጠቀመው ኤሌክትሮኒክ ሜዲካል ሪከርዲንግ ሲስተም ነው። ሁሉም ሲስተም ካርድ ከሚያወጡት ጀምሮ እስኪሚታዩ ድረስ ሁሉ በኮምፒውተር ቤስድ ነው ወይ ካርድ የለም ማለት ነው። ፔፐርለስ ነው። ስለዚህ አሁን ስማቸው ይመጣል ሲስተም ላይ እንደገባ እዚህ ቫይታል ሳይናቸውን እዚህ የምታነሳ ነርስ ይሄንን ቫይታል ሳይናቸውን መጀመሪያ ምርመራ የምንላቸው ምርመራዎች ታስገባለች ማለት ነው። ይሄ ከገባ በኋላ ወደ ሐኪም ይላካል። ሐኪሙ ቀጥታ ካርድ ሳይን ሲስተም የገባለትን መረጃ ያገኛል። ፔሸንቱ ጋር ሄዶ ምርመራ ያደርጋል ማለት ነው። ስለዚህ ይሄ መለያ ቦታ ነው፣ የታካሚዎቹን መለያ ቦታ ማለት ነው። እሺ እሺ። ከዛ ቀጥሎ በዚህ ይገባል ማለት ነው። ፔሸንት ስንመጣ ከዛ ይሄም እንደዚህ ዳታ ይገባለታል። ከዛ መጀመሪያ የሚያስፈልገው መጀመሪያው ምርመራ የምንለው በዚህ በኮምፒውተሩ ገብቶ ለሐኪም ይላካል ማለት ነው። ስለዚህ ጠቅላላ ሊታከም የመጣው ታካሚ መረጃ ማለት ነው። ጠቅላላ መረጃ እዚህ ገባ። ከዛ በኋላ እዚህ ከታየ መለያ ክፍል ከተለየ በኋላ ወደ ህፃናት ክፍል የሄዱትን ወደ ህፃናት የምርመራ ክፍል፣ ወደ አዋቂዎች ምርመራ ክፍል፣ ለእናቶች ለማህፀንና ጽንስ ህክምና የሚያጡትን ወደ ማህፀንና ጽንስ ህክምና ክፍል ይላካሉ ማለት ነው። እንደገና ውጪ ከሶስቱ ከስፔሻል ለተለያየ አይነት ምርመራዎች በትርፍ ሰዓት አለ። ለምሳሌ የልብ ህክምና አለ፣ የቆዳ ህክምና አለ፣ የአንገት በላይ ህክምና አለ፣ የካንሰር እና ኬሞቴራፒ ህክምና አለ፣ ኬሞቴራፒ ክፍል አለ። እንደገና ለቀዶ ህክምና ለማማከር የሚመጡ አሉ። የተለያየ ቀዶ ህክምና፣ የአጥንት ቀዶ ህክምና፣ የአንጀት ቀዶ ህክምና፣ የጉበት ቀዶ ህክምና፣ የታይሮይድ ወይም ቀዶ ህክምና ለተለያየ ህክምና ኮንሳልቴሽን የሚመጡት በተለያየ ጊዜ የሚገቡ ሐኪሞች አሉ። ከ18 በላይ ስፔሻሊስት ሐኪሞች አሉ። የልብ ሐኪም አለ፣ በልብ ስፔሻሊስት፣ የሆርሞን ስፔሻሊስቶች አሉ፣ የነርቭ ስፔሻሊስቶች አሉ፣ የደምና የደም የተያያዙ ችግሮች ያለባቸው ሰዎችን ሄማቶሎጂስት በደም ስፔሻሊስት ምርመራ ይደረጋል ማለት ነው። ይህም በተለያየ ጊዜ ቀጠሮ በማስያዝ ሐኪሞቹ በሚገቡበት ጊዜ ህክምና ማግኘትና መገልገል ይቻላል። በቀጠሮ እነዚህን ሁሉ የጠራቸውን አገልግሎቶች ስፔሻሊስቶች እዚህ በቋሚነት ይሰራሉ። ከዛ ውጭ ወደ 18 ስፔሻሊስቶች በትርፍ ጊዜ መጥተው እዚህ ይሰራሉ። በቀጠሮ ማለት ነው። በቀጠሮ ይሰራሉ ማለት ነው። እሺ ፔሸንቶቹ እዚህ ከተለዩ በኋላ እንግዲህ የህክምና ክፍል ይገባሉ። አሁን የሚገቡበት ክፍል የውስጥ ደዌ የአዋቂዎች ህክምና ክፍል ነው። እዚህ ይታያሉ ማለት ነው። ሰላም ዶክተር እንደምን አለ? ታካሚ አይደለንም? እሺ እባክህ ቁጭ በል። እሺ እንግዲህ ዶክተር ይሄ የምን ክፍል ነው እና ምን አይነት አገልግሎት ነው እዚህ ጋር የሚሰጠው? እሺ ይሄ ውስጥ ደዌ ኦፒዲ ወይ ደግሞ በህክምና ውስጥ ኢንፔሸንት እና አውትፔሸንት ወይ ደግሞ
በተመላላሽ ሕክምናና የትኝት ሕክምና አገልግሎቶች ይሰጣሉ። ይሄ የውስጥ ደዌ ሕክምና ክፍል የተመላላሽ አገልግሎት የሚሰጥበት ክፍል ነው። እንደ ጠቅላላ እንደ ውስጥ ደዌ ወደ 4 የተመላላሽ ሕክምና ክፍሎች አሉ ወይ ደግሞ በተለምዶ አውትፔሸንት ፎሎ አፕ ክሊኒክ የሚባሉ። ይቅርታ ግን ዶክተር ላቋርጥህና ለተመልካቾቻችን ማን እንደሆንክ እንደው ይቅርታ መጀመሪያ ብትተዋወቃቸው መልካም ይመስለኛል። እሺ እናመሰግናለን። እኔ ዶክተር ሽመልስ ለገሰ እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። ላለፉት 8 ዓመታት በውስጥ ደዌ ሕክምና በተለያዩ ሆስፒታል የግልና የመንግስት ሆስፒታሎች አገልግሎት ሲሰጥ የቆየው እና አሁን ደግሞ በልቡ የሕክምና ማዕከል ሲኦ ነኝ እና ፋውንደር። እንግዲህ ልቡን እንደው አውሪካልሽን ልቡ ለየት የሚያደርገው በልቡ የውስጥ ደዌና ኤምሲኤች ወይ እናቶችና የህፃናት ሕክምና ማዕከል ለመጀመሪያ ጊዜ እንደ ሀገሪቱ የውስጥ ደዌና ኤምሲኤች ኮምባይንድ ነው ሲከፈት የመጀመሪያው ነው በከተማው። ምንድነው ለየት የሚያደርገው? እንደምታውቁት እናቶች ላይ እርግዝና ጊዜ ብዙ ተጓዳኝ የውስጥ ደዌ ህመሞች ይከሰታሉ። ከነዛ ውስጥ ግፊትና ስኳር በጣም የታወቁ ናቸውና ከተማ ውስጥ የሚገኙት ኤምሲኤች ሴንተሮች እንደዚህ አይነት ችግር ሲገጥማቸው ፔሸንቶቻቸውን ወደ ሌላ ሴንተር እና ሆስፒታል ለመላክ ይገደዳሉ። እኛ ጋር ግን የትኛውንም አይነት አንዲት እናት የውስጥ ደዌ ማመማት እርግዝና ጋር ተገናኘ ሁሉንም ሰርቪስ ከነ ጨቅላ ህፃናት ልዩ ሕክምና ጋር የሚሰጥ መሆኑ ትንሽ እንደ ሀገሪቱ ለየት የሚያደርግና የመጀመሪያው የእናቶች ህፃናትና የውስጥ ደዌ ሕክምና ማዕከል። ወደ ናሲ ዲፓርትመንት መለስ የውስጥ ደዌ ሕክምና ማዕከል በሴንተሩ 2 አይነት ትልልቅ ሰርቪሶች እንሰጣለን። እሱ የተመላላሽ ሕክምናና የትኝት ሕክምና ነው። በማዕከላችን ከ40 በላይ የትኝት ሕክምና አልጋዎች አሉን። ከዚህ 40 አልጋዎች ወደ 65-70% ፕራይቬት ሩም ወይ ደግሞ ብቻውን አንድ ሰው ብቻ ተኝቶ የሚታከምበት እንዲሁም ሁሉም ክፍል ለራሱ የተገጠመ ሽንት ቤትና ሻወር ያለው ወይ ደግሞ ሰልፍ ኮንቴንድ ቶይሌትና ባዝሩም ያለው ቲቪ እና የተለያዩ ካቢኔቶች ያሟላ መሆኑ ነው። ወደ ተመላላሽ ሕክምና ክፍሉ ስንመለስ እንደ ውስጥ ደዌ ወደ 4 የተመላላሽ ሕክምና መስጫ ክፍሎችና ወደ 8 ቋሚ የክሮኒክ ኢልነስ ወይ ደግሞ ስር የሰደዱ በሽታዎች ክትትል ክፍሎች አሉን። እንደ ምሳሌ ከውስጥ ደዌ ሕክምና ክፍሎች ከምናደርጋቸው ትልልቅ ክትትሎች የዳያቤቲክ ፎሎ አፕ ክሊኒክ ወይ ደግሞ የስኳር እና ተጓዳኝ ሆርሞን ችግር ክትትል ክፍል፣ የልብና ተጓዳኝ ችግሮች ክትትል ክፍል ወይ ካርዲያክ ፎሎ አፕ ክሊኒክ፣ ጋስትሮንትሮሎጂ ወይ ደግሞ ጨጓራ አንጀትና ጉበት ሕክምና ክትትል ክፍል፣ እንዲሁም የነርቭና የኩላሊት ሕክምና ክትትል ክፍሎች ሲኖሩን ከዚህም በተጨማሪ ዴይኬር ኦንኮሎጂ ዩኒት ማለት ዴይኬር ኦንኮሎጂ ዩኒት ማለት ካንሰር ህሙማኖች ቀን መጥተው ኬሞቴራፒያቸውን ቀን ብቻ ወስደው ተመልሶ ወደ ቤታቸው የሚገቡበት ሴንተርም እንደ አውትፔሸንት አለን። እሱም አገልግሎት አለ ማለት ነው። ካንሰር ሕክምና አገልግሎት ሜዲካል ካንሰር ሜዲካል ኦንኮሎጂ ነው የሚባለው። ሜዲካል ፓርቱን በዚህ በአውትፔሸንት በሜዲካል ኦንኮሎጂስት የምንሰጥ መሆኑን በዚህ ሕክምና በዚህ የዩኒት ስር ወደ 4 የአውትፔሸንት አልጋዎች አለው። የውስጥ ደዌ ሕክምና ማዕከል ስር 4 አውትፔሸንት አልጋዎች ላይ እዚህ ላይ ቀን ኬሞቴራፒያቸውን በ2 ሰዓት እስከ 6 ሰዓት ውስጥ ወስደው ወደ ቤታቸው ሳይተኙ አልጋ ሳይዙ ተመልሶ ይገባሉ ማለት ነው። ሌላኛው እንግዲህ ኢንተርናል ሜዲሲን ስር የሚታየው የውስጥ ደዌ ሕክምና ማዕከል ስር የሚታየው የተመላላሽ ሕክምና
የአልትራሳውንድ አገልግሎት እንሰጣለን። አልትራሳውንዳችን 4D የሚባል ባለ 5 ፕሮብ አልትራሳውንድ የምንጠቀም ሲሆን የኢኮ አገልግሎት የልብ ሕክምና ምርመራ ኢኮካርዲዮግራፊ የተለያዩ ዶፕለር አልትራሳውንዶች የሚሰራ መሆኑና እንዲሁም ዲጂታል ኤክስሬይ ሰርቪስ የተለያዩ ነባሪ ሚኒማ የሚሰራ መሆኑን በተጨማሪ ላቦራቶሪያችን በኋላ የሚጎበኙ ቢሆንም አድቫንስ ሊሆን የላቦራቶሪ አገልግሎትም እንሰጣለን። ዶፕለር አልትራሳውንድ የሚለው ለየት አለብኝ ልበል ዶክተር ምንድነው አገልግሎት? ዶፕለር አልትራሳውንድ ብዙዎቹ ጋር የማይገኝ የአልትራሳውንድ ሰርቪስ ነው። ያን አልትራሳውንድ የሚለካው በነምበር ኦፍ ፕሮብ ማለት ተቀያይሮ የምንጠቀመው ነው። አሁን የተለያዩ ሁሉም አልትራሳውንድ ብዙዎቹ 2 እና 3 ፕሮቦች ሲኖሩት ነገ የሚገኘውን 5 ፕሮብ አለው። ይሄ 5 ፕሮብ ዶፕለር የሚባል አንድ ራሱ የቻለ ፕሮብ አለው። እሱ ምንድነው ይሄ ደም ስሮቻችን አርተሪና ቬን የሚለው ደም ቀዳና ደም መልስ የሚሉትን ምርመራዎች ለማየት በጣም የሚጠቅመን የአልትራሳውንድ ምርመራ ፓርት ነው። እሺ እናመሰግናለን ዶክተር። ስለዚህ ቀጥለን ደግሞ ወደ ሌላ ክፍል ስለምንሄድ እናመሰግናለን። ደግመን የምንገናኝ ይመስለኛል ካንተ ጋር ሲሆን ነኝ ስላልክ ትንሽ ስለቤቱ ደግመን የምናወራ ይሆናል። እሺ ዶክተር እናመሰግናለን። ምርመራ ክፍላችን ነው። የዘመናዊ ማሽን ዲጂታል ኤክስሬይ ነው። የዲጂታል ኤክስሬይ አንደኛው ለኮንቬንሽናል ኤክስሬይ በራስ በወረቀት ሳይሆን በፕሪንት ሳይሆን በራሱ በሲዲ ደግሞ በኢሜይልም መላክ ወይም በኢንተርኔት መላክ ይቻላል። ለዘመናዊ ማሽን ነው። እንደዚህ የሚታየው ጥቁሩ ነገር የለም ማለት ነው። በሲዲ ዲጂታል ነው። ስለዚህ ዲጂታል ኤክስሬይ ነው። ኢሜጆቹን አድጀስት ለማድረግ ለማንበብ ምቹ ነው። ለማንሳትም ምቹ ነው። በደንብ ተንቀሳቅሶ በደንብ ማንሳት ይቻላል። ሁለተኛው ለንባብም በራዲዮሎጂስት ፉል ታይም ራዲዮሎጂስት አለ። ራዲዮሎጂስት ነው የሚያነበው። እና ደግሞ የሚያመነሱ ባለሙያዎች አሉ። እነሱ አንስተው ወደ የሚነበብበት ክፍል ይልካሉ ማለት ነው። እንዳልኩሽ ኤሌክትሮኒክ ሜዲካል ሪከርዲንግ ስለሆነ አሁን ስቲል ፔፐርለስ ነው። ስለዚህ በሲስተም መላክ ይችላል ማለት ነው። ይሄ ለተለያዩ ከህፃናት ጀምሮ ለአዋቂዎች ለተለያየ ለምርመራዎች ያገለግላል። ለሳምባ ምች፣ ለቲቢ የተለያዩ የሆድ ህመሞችንም ለማወቅ ያህል የአጥንት ስብራትና ችግሮች ለማወቅ ይረዳል። ሌሎች ኮንቬንሽናል ብዙ ጊዜ ብዙ ቦታ ካሉ ኮንቬንሽናል ኤክስሬዎች በጣም ለየት የሚያደርጉና ራዲዬሽን ሪስኩ የሚለቀው የራዲዬሽን መጠን በጣም ዝቅተኛ ነው፣ የጨረር መጠኑ። እሱ ደግሞ ሰው ጤናማ ተደጋጋሚ ራጆችን ለማንሳት በሚያስፈልግበት ጊዜ ለከባድ ጨረር የመጋለጥ እድል ይቀንሳል ማለት ነው። ለታካሚው ማለት ነው። ስለዚህ እኛ ጋር መጥተው የተለያዩ አይነት ምርመራዎች ይመጣሉ። ራጅ ለመነሳት ከጤና ጣቢያ ከተለያየ ቦታ ይመጣሉ። ይሄ በጣም ተመራጭ ኤክስሬይ ነው። ያንን ላኪሙ ከፈለገ ደግሞ በሲዲ ይዘው መሄድ ይችላሉ። ለከና ተነቦ ይሰጣቸዋል ማለት ነው። እሺ ዶክተር እናመሰግናለን። የአልትራሳውንድ ክፍላችን ነው። 4D አልትራሳውንድ ነው ያለን። በጣም ዘመናዊ በአልትራሳውንድ ቴክኖሎጂ ዘመናዊ የሚባል አልትራሳውንድ ነው። ስለዚህ 4 ፕሮቦች አሉት። በተጨማሪ ትራንስቫጃይናል ፕሮብ አለ። ስለዚህ የልብ ምርመራ የዶፕለር ምንለው የደም ስር ምርመራ እንደገና የተለያዩ ደግሞ የሆድ ጨምሮ የህፃናት የአልትራሳውንድ ምርመራ ሰራለን ማለት ነው። ኦልሞስት ሁሉም አይነት የአልትራሳውንድ ምርመራዎች እዚህ መስራት ይቻላል። በጣም ዘመናዊ ይሄ እንግዲህ አንድን ፔሸንት ታካሚ ሁሉንም አንድ ቦታ እንዲያገኝ ያግዛል። ሁሉም የላቦራቶሪ ምርመራ፣ አልትራሳውንድ ምርመራ፣ ራጅ ምርመራ ሁሉም በአንድ ቦታ በአንድ ሴንተር ነው የሚያገኘው። ስለዚህ ይሄንን እድሉን ተጠቃሚ የሚሆኑ እዚሁ አልትራሳውንድ ለስክሪኒንግም የጡት አልትራሳውንድ በተጨማሪ ይሰራል። ለእርግዝና ለክትትል አልትራሳውንድ በዚህ ይሰራልና ይሄ ለጠቃሚ ነው። ለህፃናትም ደግሞ ለተለያየ ነገር ትራንስፖንታኔል ምንለው አልትራሳውንድ አለ። ስክሪኒንግ በተለይ ያለ ጊዜ የሚወለዱ ህፃናትን ጭንቅላት ላይ የሚሰራ አልትራሳውንድ አለ። እሱም እዚህ መሰራት ይችላል። ችግር የለውም። ቴንክ ዩ።
ሰላም ሲስተር እንዴት ነሽ? እንዴት አለሽ? እንኳን ደህና መጣሽ ወደ ልቡ ሜዲካል ሴንተር። አመሰግናለሁኝ። ምን ልርዳሽ? ማን ትባያለሽ? እኔ ሲስተር ህይወት እባላለሁ። እሺ የሙያ ድርሻሽ ምንድነው እና ያለውበት ቦታ ምንድነው? ይሄ ማዋለጃ ክፍላችን ነው። አንድ እናት መውለጃ ቀኗ ሲደርስ እዚህ ክፍል እናስተኛትና እንከታተላታለን። ምጧ እስከሚመጣ ማለት ነው። ሲያባፍማት ማዋለጃ ክፍል እናስገባታለን። ባሉ መሳሪያዎች ክትትል እናደርግላትና ይህ የልብ ማዳመጫ መሳሪያ ነው። የልጁን ሃርት ቢት የምናዳምጥበት መሳሪያ ነው። በሱ ታግዘን እንከታተላታለን። መውለጃ ሰዓቷ ሲደርስ እናስገባና እናዋልዳታለን። የት ነው ማለት ነው እሱ? ይሄ ደግሞ ዴሊቨሪ ሩማችን ነው። ማዋለጃ ክፍላችን ነው። እዚህ ኮች ላይ እናስተኛትና እዚህ ጋር ባሉ መሳሪያዎች ታግዘን እናዋልዳታለን። ልክ እዛ ጋር ተከታትላችሁ ምጧን ለመውለድ ስትቃረብ እዚህ ክፍል እናስገባትና እናዋልዳታለን። ከዛ በኋላ ልጁን ትብት ከክራምፕ ካረግን በኋላ እንቆርጥና ልጁን እዛ ወስደን አጥራርተን በጨርቅ እንሸፍነዋለን። እናትየውንም ደግሞ እንግዲህ ልጁን እንትን ካልን በኋላ የምንሰጣት መድኃኒቶች አሉ። እሱን ከሰጠን በኋላ ወደ ማቆያ ክፍል እንወስዳታለን። ፖስት ሲኤስ ማለት ነው። ስለዚህ የዚህ ክፍል የሚሰጠው ሰርቪስ ወይም አገልግሎት ይሄንን ይመስላል ማለት ነው። እናመሰግናለን ሲስተር ስለሰጠሽን መግለጫ። እሺ ሲስተር ይሄ ደግሞ ምን ክፍል ነው? ይሄ ክፍላችን ደግሞ የጨቅላ ህፃናት መከታተያ ሩማችን ነው። ልክ ከናትየው እንደተወለደ ህፃኑ እዚህ እናመጣና ሪሰስቴት እናደርገዋለን። ለምሳሌ ታፍኖ ከሆነ በዚህ ማሽን በመታገዝ ከውስጥ ያለውን ፍሉድ ሰካርገን እናወጣለን። ትንፋሽ የሚያስፈልገው ከሆነ በዚህ አንቡባክ ትንፋሽ እንሰጣለን። ይሄ ሂተር ነው። ሙቀትም እዚህ ሙቀት ያገኛል። ሙቀት እዚህ ያገኛል። እዛች ጋር ደግሞ ኪሎውን እንለካለን። ዌይቱን ሃይቱን እንለካለን። በዛች መሳሪያ ይህንን ካረግን በኋላ ለሱ የምንሰጠው መድኃኒት አለ። ለምሳሌ እንደ ቲቲሲ እሱን እናረግና ለእናትየው እንሰጣታለን። ከዛ ወደ እናትየው ይመለሳል ማለት ነው። እሺ እናመሰግናለን ሲስተር። ሰላም ሲስተር። ሰላም እንደምን አለሽ? እንኳን በልቡ የህክምና ማዕከል በሰላም መጣችሁ። እናመሰግናለን። ስሜ ሲስተር ሂሩት እባላለሁ። እሺ የኦፕራሲዮን ክፍላችን ነው። እሺ እኔ ስክራብ ነርስ ነኝ በዚህ ክፍል ውስጥ። በዚህ ክፍል ላይ ኦፕራሲዮን ክፍላችን ውስጥ በመውለድም ሆነ በሌላ ችግር ኦፕራሲዮን የሚያስፈልጋቸው ሰዎች የቀዶ ጥገና የምንሰጥበት ክፍል ነው። ጠቅላላ የቀዶ ጥገና ወይም የኦፕሬሽን ማለት ነው። ወሊድን በኦፕሬሽን የመውለድ አገልግሎትን ጨምሮ ሁሉም አይነት አገልግሎቶች በዚህ ክፍል ነው የምንሰጠው። የተሟላ መሳሪያዎች ሁሉ ነገር አለን። የተሟላ ማሽኖች አሉን። የተሟላ የቀዶ ጥገና ስፔሻሊስቶች አሉን። ይሄ የሰመመን መድኃኒት መስጫ ማሽናችን ነው። ኦፕራሲዮን የሚያስፈልግ መሳሪያዎችና በቂ መድኃኒቶች አሉን። በዚህ መሰረት አስፈላጊ የሆነውን ሰርቪስ በበቂ ሁኔታ እንሰጣለን። እናመሰግናለን ሲስተር ስለሰጠሽን ማብራሪያ እጅግ በጣም እናመሰግንሻለን። ያመጣችሁ ስለጎበኛችሁ በጣም እጅጉን እናመሰግናለን። እሺ ሰላም ሁኚ። ደህና ሁኚ። እሺ ቻው። ይሄ እንግዲህ የኒዮናታል ኢንተንሲቭ ኬር ዩኒት ወይም የጨቅላ ህጻናት ጽኑ ህክምና ክፍል ይባላል። የጨቅላ ህጻናት ጽኑ ህክምና ክፍል የጨቅላ ህጻናት የምንለው ከተወለዱበት ጊዜ እስከ 28 ቀን ያለው ነው። እንግዲህ ልጆች ህጻናት በጊዜያቸው ሊወለዱ ይችላሉ፣ ያለ ጊዜያቸው ሊወለዱ ይችላሉ። ያለ ጊዜያቸው የሚወለዱትን ልጆች ፕሪተርም እንላለን። እዚህ ውስጥ ነው የምናሳድጋቸው። ኢንኩቤተር ይባላል። ቦታ ውስጥ እንደዚህ አይነት ክፍሎች የሉም። ማሽኖቹም ዘመናዊ ናቸው። ኢንኩቤተር ፕሪተር ወይም ያለ ጊዜ የተወለዱ ህጻናትን ጨቅላ ህጻናትን ለማሳደግ የሚጠቅም ነው። የራዲያንት ዋርመር አለ። ህጻናትን በጣም ሙቀት ስለሚያስፈልጋቸው ሙቀት ለመስጠት እንደገና ሪስቴሽን ወይም ወዲያው ህክምና መስጠት
ድንገተኛ ሕክምና ለመስጠት ቬን ወይም የደም ስር ለመፈለግ እዚህ ላይ ይጠቀማሉ ማለት ነው። እንደገና የህፃናት ቢጫ ከሆኑ የፎቶቴራፒ ማሽን አለን። ሶፍ ለፎቶቴራፒ ቢጫ ከሆኑ በፎቶቴራፒ ሕክምና ምንድነው ቢጫ ከሆኑ ማለት ነው? ህፃናት ቢጫ ሊሆኑ ይችላሉ በተለያየ ምክንያቶች ኒዮናታል ጃውንዲስ ምንለው እሱ ጃውንዲስ በሚያጋጥማቸው ጊዜ በብሉ ላይት ፎቶቴራፒ ማሽን ይባላል። ኒዮናታል ፎቶቴራፒ ኢኩዊፕመንት ነው። በዚህ ማሽን አማካኝነት ብሉ ላይት ተሰጣቸው ቢጫ የሆነው ከሰውነታቸው እንዲወጣ ይደረጋል ማለት ነው። ሌሎች ያተነፋፈስ ችግር ካለባቸው ደግሞ በማሽን በመታገዝ አልጋ ላይ ተኝቶ በጊዜያቸው የተወለዱ ህፃናት ደግሞ መታከም ይችላሉ ማለት ነው። ጽንሱንም ከ1 እስከ 28 ቀን ያሉት ልጆች በእነዚህ አይነት ላይ የተባለ ክፍል ይሄንን እዚህ ነው የምናከማቸው። እነዚህ ለየት ያሉ ክፍሎች ሌሎች ሰዎች አይገቡ እዚህ ውስጥ ሆነው ነው ላይክ ባለሙያ ተመድቦላቸው ቁጭ ብለው የሚከታተላቸው ሁሉ ጊዜ ቀንም ማታም ስፔሻሊስት ሐኪሞች ክትትል ይደረግላቸዋል ማለት ነው። ስለዚህ እኛ ዛሬ ገባ ነው ታካሚ ስለሌለ ነው እንጂ ሌላ ጊዜ በዚህ መግባት አይፈቀድም። ለዚህ ሌላ ጊዜ ማንንም አይገባም። የሚገባ ሰው ልብሱን ቀይሮ ጫማውን ቀይሮ ነው እዚህ ክፍል የሚገባው። እናቶችም እየተመላለሱ ነው የሚያጠቡት እንጂ እናቶችም እዚህ አይቆሹም። እና እዚህ የተለያየ እስኪያርጉ ድረስ በደንብ ደህና እስኪሆኑ ድረስ እዚህ ሆነው ከዛ ወደ ቤታቸው ይላካሉ ማለት ነው። እናመሰግናለን ዶክተር። እንግዲህ ይሄ የተኝቶ ሕክምና ክፍል ነው። እንደምታዩ የተኝቶ ሕክምና ክፍላችን ይሄን ይመስላል። እያንዳንዱ ክፍል የታካሚ የሚተኛበት አልጋ አለ። እንደገና ደግሞ አስተማሚ የሚያርፉበት ቦታዎች አሉ። እንደገና ሁሉም ክፍል ቲቪ እንደገና ሻወር ሽንት ቤት አለው። ይሄን ይመስላል ይሄን ክፍላችን ማለት ነው። ይሄ ፔሸንታቸው እንደ ቤታቸው መተው ሪላክስድ ሆነው ማለት ልክ የቤት ያህል ስሜት ተሰምቷቸው ሕክምናቸው መድኃኒታቸውን እንዲወስዱና ሕክምና ክትትል እንዲደረግላቸው እዚህ የሚተኙ ቤት ይሄ ለተኝቶ ሕክምና ሊሆን ይችላል፣ ከወሊድ በኋላ ሊሆን ይችላል፣ ወይም ሰርጀሪ ከተሰራላቸው በኋላ ሊሆን ይችላል። ምክንያቱም እኛ እንዳልኩሽ ከህፃናት ልጆች፣ ታዳጊዎች፣ እናቶች የውስጥ ደዌ እንደገና የተለያየ አይነት ስፔሻሊቲዎች ሕክምና ስላለ እዚህ ተኝቶ ለመታከምም ተመራጭ ነው ማለት ነው። እንደዚህ የሚመስሉ ክፍሎች ወደ 28 የሚጠጉ አልጋዎች አሉ። ስለዚህ በየደረጃው እንዲተኙና ፔሸንት እንዲታከሙ የምናደርግበት ነው። ክፍሎቹ እንግዲህ እንደምታያቸው አመቺ ናቸው። በጥሩ የነርስ ክብካቤ ጋራ 24 ሰዓት አገልግሎት እንሰጣለን። 24 ሰዓት ደግሞ ሐኪምም ደግሞ ይኖራል ማለት ነው። ማታ የሚሸፍን ሐኪም ባለሙያ ያለ ያለ ምንም እንግልት ወይም ያለ ምንም ጭንቀት ተኝቶ መታከም ይችላሉ ማለት ነው። መኝታ ቤታቸው የተኙ እንዲመስላቸው ተደርጎ የተሰራ ይመስለኛል። ሰፊ ነው። ማረፊያ ቦታዎች አሉት። የራሱ ሻወር ሽንት ቤት አለው ያለው አትሊስት ቤታቸው ያህል ስሜት ተሰምቷቸው እንዲያሳልፉ ነው እንግዲህ የታሰበው። እሺ ገና ዶክተር። እሺ እንግዲህ ዶክተር አሁን ደግሞ ስለ ማዕከሉ በአጠቃላይ እናውራና ትንሽ እስቲ የብዙ አይነት ማዕከሎች አሉ። እንደዚህ አይነት ማዕከል የሕክምና ማዕከላት ብዙ አሉ እዚህ ከተማ ውስጥ ማለት ነው። ልቡን ምን ለየት ያደርገዋል? እናመሰግናለን። እንግዲህ ልቡን ለየት የሚያደርጉት በከተማው ሆነ እንዳገኙ የመጀመሪያ የውስጥ ደዌና የእናቶች የህፃናትን አጣምሮ ወይ ደግሞ የውስጥ ደዌና ኤምሲኤች ሴንተር የሚባለው አጣምሮ የተከፈተ ስፔሻሊስት ሴንተር ነው። የተለመደው በከተማችን የውስጥ ደዌና ቀዶ ጥገና አለ። ለዚህ የውስጥ ደዌና ህፃናት አለ። ኤምሲኤች ለብቻው አለ። ከዚህች በኤምሲኤች እና በውስጥ ደዌ የተለመደ አይደለም። ለምሳሌ የመጀመሪያው ኮምቢኔሽን ነው። ኮምቢኔሽኑ ወይ ደግሞ እንትኑ ለየት የሚያደርገው እንደሚታወቀው ኤምሲኤች ወይ ደግሞ የእናቶችና የህፃናት ሕክምና ማዕከሎች ብዙ ጊዜ የሚቸገሩት ነገር ምንድን ነው? ብዙዎቹ እናቶች በእርግዝና ጊዜ የሚከተሉ ተጓዳኝ በሽታዎች አሉ። እንደ ግፊት፣ ሱካር፣
በእርግዝና ምክንያት የሚመጡ በእርግዝና ምክንያት የሚመጡና ከእርግዝና ውጪ ክሮኒክ ሜዲካል ኮንዲሽን ፕሬግናንሲ የሜዲካል ችግሮች በእርግዝና ጊዜ እነዚህ ነገሮች በጣም ይቸገራሉ። እንደዚህ አይነት ነገር ሲገጥማቸው ወደ ሌላ ሴንተር ወይ ደግሞ ወደ ሌላ ሆስፒታል ለመላክ ይገደዳሉ። እኛ ለየት የሚያደርገው እዚሁ እናቶቻችንን ሜዲካል ፕሮብሌማችንን እዚሁ እንፈታለን ማለት ነው። እና ይሄ ሜዲካል እና ኤምሲኤችን ኮምባይን አድርገው በመክፈት የመጀመሪያው ሴንተር ነው። ስለዚህ አንድ የጸነሰች እናት እንደዚህ አይነት ስጋት ቢኖርባት ከእርግዝና በፊት በእርግዝና ወቅት ቢከሰት እዛ ቢሄድ ሌላ ቦታ አላካለው ብላ ስጋት አይኖርባትም ማለት ነው። ምንም አይነት ስጋት አይኖራትም። እንግዲህ ዶክተር ተዟዙረንም እንዳየነው በጣም ዘመናዊ የሆኑ በቴክኖሎጂውም ቴክኖሎጂ የደረሰበት ላይ ደረጃ ላይ የደረሱ መሳሪያዎች ምናምን ናቸው ያሉትና ስለዚህ አሁን ወደፊት ልቡ የሕክምና ማዕከል ምንድነው እቅዱ? እግዚአብሔር በፈቀደው ዞራችሁ እንዳያችሁ የሕክምና ማዕከላችን በጣም ዘመናዊ በሆነ መንገድ እየተደራጀ ነው። ለየት የሚያደርጉን በሕክምናው ላይ ሌሎችም ቦታ ተኝተው ማከም የትኛውም የስፔሻላይዝድ ሴንተሮች አላቸው። ተመላላሽ ማከም ብዙዎቹም አላቸው። እኛ ለየት የሚያደርጉን ምንድነው? ከሌሎቹ የስፔሻሊቲ ሴንተሮች ለየት የሚያደርጉ ትንሽ ፖይንቶች አሉ። አንድ ኤክስሬያችን እንዳየነው ዲጂታል ኤክስሬው በጣም ዘመናዊና 80% የጨረር መጠን የቀነሰ በ80% ከተማ ውስጥ ካሉት የቀነሰ መሆኑ አልትራሳውንዳችን 4D የሚባለው ዘመኑ ያፈራ የመጨረሻ የአልትራሳውንድ ጀነሬሽን መሆኑና ላቦራቶሪያችን በጣም አድቫንስድ የሆነ የላቦራቶሪ እቃዎች ያለን እንደ ምሳሌነት ብዙዎቹ ሴንተሮች የሌላቸው እንደ PTI የሚባሉ የሆርሞን ምርመራ ኤላይዛ የሚባል ኤላይዛ ምርመራ ከተማ ውስጥ 2 እና 3 ቦታ ብቻ ያለው የኤላይዛ ምርመራ ያለን መሆኑ ትንሽ የስፔሻሊቲያችን ሴንተር ከፍ ያደረገ መስሎ ይታየናል። እንግዲህ ወደፊት ዓላማችን እግዚአብሔር ካለ ከስፔሻላይዝድ ሴንተር በቅርቡ እግዚአብሔር ረድቶን ወደ ስፔሻላይዝድ ሆስፒታል ማሳደግ ጀነራል ሆስፒታል ስፔሻላይዝድ ሆስፒታል ስፔሻሊ እናቶችና ህፃናት ውስጥ ደዌ ዙሪያ ከፍ ያለ ደረጃ የማድረስ ዓላማ አንግቦ ነው የተነሳው። በጣም ደስ ይላል ዶክተር። እንግዲህ ስለነበረን ቆይታ እጅግ እናመሰግናለን። ቆይታችንም ያማረ ነበር። እኛም እንግዲህ እዚህ መተን በተለይ በወሊዱ እኔ በጣም ጓጉቻለሁ ሲመጥቼ ለመውለድ ወደፊት እንግዲህ እቅድ አውጥቼ እመጣለሁ። በጣም ደስ ይላል። ድረስ መጣችሁ ሁሉንም ያለ ነገር ስለጎበኛችሁና ስላያችሁልን በጣም እጅግ አድርገን እናመሰግናለን። እሺ እኛም እናመሰግናለን ዶክተር። እሺ እንግዲህ ክቡራን ተመልካቾቻችን በልቡ የሕክምና ማዕከል ያደረግነው ቆይታ እስካሁኑ ይመስል ነበር እንደተከታተላችሁት ማለት ነው። እንግዲህ ማንኛውም ሰው ይሄንን አገልግሎት የሚፈልግ ካለ በቅርብም በሩቅም ያለ ወደ ልቡ ጎራ ማለትና መታከም አገልግሎታቸው ማግኘት ይችላል ማለት ነው። የቻናላችንን ስትከታተሉ የነበራችሁ ተመልካቾቻችን እጅግ በጣም አድርገን እናመሰግናችኋለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን እንላችኋለን። ከዚህ በፊት የምትከታተሉን የነበራችሁ እንግዶችና ቤተሰቦቻችን ደግሞ ሐሳብ አስተያየቶቻችን በመስጠት ከኛ ጋር እንድትቆዩ አሁንም በድጋሚ እጅግ በጣም እናመሰግናለን። ሰላም።